ሰላም ሰላም ውዴ ቻናል ቤተሰቦቼ ሳምንታችሁ እንዴት ነበር? ዛሬ እንግዲህ ስቶሪ ታይም አንድ በስደት የምትኖር እህታችን አንቺ ብትሆኚ ምን ታደርጊያለሽ ብላ ታሪኳን አጋርታናለች። ሰብስክራይብ በማድረግ ጀምሩ። ወደ ታሪኩ እንዲህ ትለናለች። ታሪኬን ባጭሩ ልንገርሽ። ተወልጄ ያደግኩት ቡታጅራ ነው። እስከ 7 ዓመቴ እዛ ነበርን። በአባቴ ስራ ምክንያት ከ7 ዓመት በኋላ ወደ አዲስ አበባ መጣን። አዲስ አበባ ጎፋ ቀራኒዮ በሚባል አካባቢ መኖር ጀመርን። ወደ አዲስ አበባ ከመጣን በኋላ አንድ እህትና አንድ ወንድም ተወለዱ። ደስተኞች ቤተሰብ ነበርን። ግን እንደዛ አልቀጠለም። አንድ ቀን የቤቱ ምሰሶ የሆነውን አባታችንን በመኪና አደጋ አጣነው። ሰማይ ተደፋብን። ይህ ሲፈጠር እኔና ታናናሾቼ ትልቆች ሆነናል። እኔ የኮሌጅ ትምህርቴን ለመጨረስ 1 ዓመት ያህል ቀርቶኛል። ታናሽ እህቴ ደግሞ የዩኒቨርሲቲ መግቢያ ፈተና ለመውሰድ እየተዘጋጀች ነበር። ወንድሜ ደግሞ 8ኛ ክፍል ሆኗል። ህይወት ያለ አባታችን ቀጠልን። ክብደቱን እንዲህ በቃላት አላስረዳሽም። በጣም ከባድ ነው። እኔም የኮሌጅ ትምህርቴን ጨርሼ በአንድ የውሃ ማከፋፈያ ድርጅት በሽያጭ ሰራተኝነት በ3,000 ብር ደሞዝ ተቀጥሬ መስራት ጀመርኩ። እህቴም ዩኒቨርሲቲ ገባች። ወንድሜም 9ኛ ክፍል ሆኗል። እኔና እናቴ ግን ቤተሰቡን ማቆም አቅቶናል። ቤት ኪራይ አለ። እህቴና ወንድሜ ተማሪ ናቸው። መገመት አይከብድም። አንድ ቀን ውሃ ለመሸጥ ከቆምንበት ህንፃ ስር አንድ አይነት ጋውን ነገር አድርገው በዛ ያሉ ሴቶች ሲወጡ አየው። ምንድናቸው ብዬ ስጠይቅ ወደ አረብ ሀገር የሚሄዱ እንደሆኑ ነገሩኝ። ከዛን ቀን በኋላ ሀሳቤ አረብ ሀገር ስለመሄድ ብቻ ሆነ። ውስጤ ፍርሃት አለው፣ ግን ካለንበት ችግር አይበልጥም። ለመሄድ ወሰንኩ። ለፍቅረኛዬና ለእናቴ ነገርኳቸው። አንዳቸውን ፈቃደኛ አልነበሩም። እኔ ግን በሀሳቤ እንደጸናው ነው። ከ8 ወራቶች በኋላ ተሳካልኝ እና ወደ ሳውዲ መጣው። 1 ዓመት ያህል እንደተቆጠረ እናቴ በድንገት ታመመች። ወንድሜና ፍቅረኛዬ ወደ ሕክምና ወሰዷት። ከቀናቶች በኋላ የልብ ኬዝ እንደሆነና ቀዶ ጥገና እንደሚያስፈልጋት ተነገራቸው። እነሱም ለእኔ ነገሩኝ። ሌላ ፈተና። አሁን ወራቶች ተቆጥረዋል። ወደ ሀገሬ ለመመለስ እኔም ወራቶች ቀርተውኛል። ግን እናቴ ማሳከም አለብኝ። ወደ ጤናዋ መቼ እንደምትመለስ አናውቅም። የሆነ ቀን ከፍቅረኛዬ ጋር በዚህ ጉዳይ ማውራት ጀመርን። ያሰብኩት አንዱም እየሆነ አይደለም። እኔ ወደ ኢትዮጵያ ለመመለስ ከተመለስኩ እናቴን ጥሩ ሕክምና የምታገኝበት መንገድ በጣም ጠባብ ነው። እሱ እንድመለስ ይፈልጋል። እኔ ደግሞ መመለስ እንደሌለብኝና ትንሽ መቆየት እንደምፈልግ ነገርኩት። እሱ ግን በጭራሽ አለኝ። የልጅነት ፍቅረኛዬ ነው። ህይወቴን ከሱ ውጭ ማሰብ ይከብደኛል። እረዳዋለሁ። እኔን ከመፈለጉና ከኔ ጋር የመኖር ጉጉቱ ነው። እናቴስ? በጣም ተጨቃጨቅን። ላስረዳው ሞከርኩ። መረዳት አልፈለገም። ነገሮች ጥሩ ይሆናሉ፣ ነይ ብቻ ነው የሚለኝ። እኔ ግን ጨለማ ነው የሚታየኝ። ከዚህ በኋላ ማልቀስ ጀመርኩ። ስልኩ ተዘጋ። እኔ ግን ማልቀሴን አላቆምኩም። በመሀል ማዳም ተጣራች። የግድ መሄድ ስለነበረብኝ እንባይን ጠራርጌ ሄድኩ። ያው ፊቴ ያስታውቅ ነበር። ምን ሆነሽ ነው ብላ ጠየቀችኝ። እንባ ቀደመኝ። ስለ እናቴ ነገርኳት። ቋንቋውን በደንብ ለምጄው ስለነበር ብዙም አልተቸገርኩም። አይዞሽ ብላ አጽናናችኝና የምትፈልገውን ነገር አዛኝ ተለያየን። ከቀናቶች በኋላ አንድ ምሽት ክፍሏ ጠራችኝ። በድጋሚ ስለ እናቴ ጠየቀችኝ። ከዚህ በፊት የነገርኳትን በድጋሚ ነገርኳት። አይዞሽ ደህና ትሆናለች ኢንሻላህ አለችኝ። ልቤ በአፌ ልትወጣ ደረሰች። በጭራሽ ያልገመትኩት ነገር ተፈጠረ። እስልምናን ተቀብዬ ቤቱ ውስጥ ያለውን ጤና የጎደለውን ልጇን ካገባው ለእናቴ የሚያስፈልጋትን እንደምታደርግ እኔም የተሻለ ህይወት እንደሚኖረኝ ነገረችኝ። ለእኔ ምርጫዎች ሁሉ ከባድ ናቸው። አይ አላገባም ካልኩ የእናቴ ህይወት በእጄ ይጠፋል። እሺ ብዬ ካገባው ደግሞ የልጅነት ፍቅሬስ፣ ሃይማኖቴስ፣ ሴትነቴስ፣ በአጠቃላይ ህልውናዬ ጥያቄ ውስጥ ነው የሚገባው። ጊዜ ወስደሽ አስቢበት፣ ለዚህ ነው የጠራውሽ አለችኝ። እኔም ክፍሏን ለቅቄ ወጣው። በሀሳብ ልፈነዳ ነው። አንቺ ብትሆኚ ምን ታደርጊያለሽ ትለናለች ባለታሪካችን። ሀሳብሽን ከስር ጻፊላት። አብራችሁን እስከ መጨረሻው ስለቆያችሁ እናመሰግናለን። ቤተሰብ መሆን እንዳትረሱ። ቻው።